ይህን የመሰለ አረቢያን መጅሊሴ በምንጣፍ ምክንያት ሙዴ ተከነተ። ሰላም ጤና ይስጥልኝ። የተንቢ አረቢያ መጅሊስ ነን እና ያው መጅሊሱ ከኔ ነው። ወለል እና ምንጣፍ ደግሞ ባለቤቷ እዛው ሀገሩ ላይ ገዝቶ ነው እና ኡዳሳ የሚባል ሀገር ነው። እኛም ያው የታዘዝነውን መጅሊስ ይዘን ሄደን ነበረ። ጌታዬ ሆይ የእውነት ለመናገር እኔ በጣም ነው መናደደው። ትንሽ የሆነ ነገር ሲጎድልብኝ ማለት ነው። ምን አለ በቃ ምንጣፉ አገሩ ቅርብ ሆኖ ብሉ ብላክ ምንጣፍ በቀየርኩላቸው ነው ያልኩት። ማለት ቀዩን ወስጄ በቃ ራሱ መጅሊሱን የሚመስል ብሉ ብላክ በስሱ ራሱ ሰጣቸው ነበረ። ችግሩ ከኡዳሳ ቡታጀራ 3 ሀገር አቋርጣችሁ ነው ቡታጀራ መደርሱትና ተናደድኩኝ። ከዛ በቃ ምንም ማድረግ አልችልም። ሰውየው ደግሞ ቀይ ምንጣፍ ነው የምወደው አለ ባለቤቷ። ሚስቱ ልትመጣ ሳምንት ምናምን ነው መሰለኝ የቀራት። ወለል አንጥፎልናል እና ይሄ ይመስላል ማለት ነው። እሷ መጅሊስ አዛን ነበር። መጅሊሴ እውነት ለመናገር በጣም ነው የሚያምረው። እኔ አላጋንንም። እንትን የሆነ እንትን ደስ ሲለኝ ደስ ነው የሚለኝ ያስታውቅብኛልና በጣም ቆንጆ አድርጌ ነበር እየሰራሁላት። ዲዛይኑን ጠብቄ ከለሩን ጠብቄ እንደምትመለከቱት ብሉ ብላክ ነበር የሰራሁት መጅሊሱ። ምንጣፉ ግን አደበዘዘብኝ። የመጅሊሴን ውበት ነው ከነ መፈጠሩ ያጠፋብኝ። የእውነት እዚህ መጅሊስ ላይ ብሉ ብላክ በከፋይ አበባ ምንጣፍ ቢሆን የተነጠፈው አስባችሁታል? በእውነት በጣም ደስ ይለኝ ነበር። 11 ሜትር ከ30 ነው ይሄ መጅሊስ እና ያው እንግዲህ ያዘዙን ነው ይዘን ምን ሄደው ምንም ማድረግ አንችልም። እኔ ግን አንዳንዴ አሁን ምን መሰላችሁ እንደዚህ ምንጣፍ ከራሴ ይዤ መሄድ ፈልጋለሁ። አሁን ከመጅሊሴ ተመሳሳይ ምንጣፍ ይዤ ሄድና የቤቱን ጉዳይ አይቼ ለቀረጻዬ ብቻ የራሴን ምንጣፍ አነጥፋለሁ። ደሞ ሊና ይሻይለኝም እኮ ታዩ ደሞ ይለኛል ወይ አላሳምንም። ለቀረጻዬ የኔን ምንጣፍ አነጥፈውና ቀረጻዬን ስጨርስ ምንጣፌን ብድግ አድርጌ ጠቅልዬ ስመጣ አስባችሁታል? ወይኔ ጌታዬ ሆይ ምን ነበር እናቴ ደና እና ይሄ ይመስላል ማለት ነው። በጣም ነው የተሰማኝ፣ በጣም ነው የተበሳጨሁት። እንደምትመለከቱት ይሄን የመሰለ ውብ መጅሊሴ ትንሽ ተሰማኝ ማለት ነው። እና እዚህ ጋር ቤቢና ጠረጴዛው ምናምን ልናወጣ እየፈታታን ነው እንገኛለን። እንግዲህ በ0913 31 42 21 አረቢያን መጅሊስ ይዘዙ። እኔ ጋር ቆንጆ አረቢያን መጅሊሶች ሰርተን እናስረክባችኋለን። ይሄውላችሁ ምንም ነገር የሌለው እንከን የማታወጡበት ልትወዱት የምትችሉት አረቢያን መጅሊስ ነው ማለት ነው። እኔ ስራዬን ወደዋለሁኝ በጣም ወድጄው ደስ ብሎኝ የምሰራው ስራ ነው። መጅሊሶቼ በእጄ ነው ማነጥፈው። ከዛ መርካት ፈልጋለሁ፣ እያየሁት መርካት ፈልጋለሁ፣ ማየት ፈልጋለሁና ይሄን ይመስላል ማለት ነው። እናንተ ባዘዛችሁኝ ከለር ባዘዛችሁኝ ዲዛይን መሰረት እኔ ሰርቼ ቁጭ ነው ማደርግላችሁ ማለት ነው። ሩቅ ካልሆነ እንደ እድል ከሆነ እኔ እየወሰድኩኝ እንደዚህ ገጥሜ እመጣለሁኝ ማለት ነው። ከናንተ የሚጠበቀው ግርግዳውን ብቻ የሁለቱ ጠርዝ ግርግዳ ፎቶ ማንሳት ነው እና ልኬት ምናምን ብላችሁ የምትሳቀቁ ሰዎች ካላችሁ አብዛኛው ቤት ሳይለካልኝ ራሱ በራሴ ቅርጽ ሰራዋለሁኝ። ለምሳሌ ለሌላም ቦታ ልታዙ ከሆነ ልገራችሁ። ያልተለካ ቤት ለልኬት የማይመች ቤት ሰው ከሌላችሁ ለክቶ የሚልከላችሁ ሰው ከሌለ እንዴት መሰላችሁ የምታሰሩት? 1 ከ30 1 ሜትር 2 ሜትር ሜትር ከ70 ሜትር ከ80 ሜትር ከ50 እና ሜትር ከ20 ተቀላቅሎ ይሰራል። አያችሁ? ከዛ በኋላ ሜትር ከ30 እምቢ ሲል ሜትር ከ50 ታስገቡታላችሁ። ለምሳሌ ይሄ ከልጁ ወገብ ጀርባ ያለው ቦታ ነው በብዛት የሚያስቸግረን። ሊያስቸግረንም የሚችለው እሱ ጋር ነውና እሱ ጋር የሚደረገው በእንደዚህ አይነት መንገድ ይገጥምላችኋል ማለት ነው። እና እኔ ብዙ ጊዜ መጅልሶቼ እንደዚህ ግጥም የሚልልኝ ከሄደ በኋላ በዚህ ምክንያት ነው። እንደምትመለከቱኝ የምሰራው ሜትር ከ50 ሜትር ከ70 ሜትር ከ30 1 ሜትር ለብቻው ምናምን አርጌ ስለምሰራ ገጥሟለሁ። እና ይሄ ይመስላል ማለት ነው። እያያችሁ ስለምታዙን ከልብ እናመሰግናለን። ሹክራን ሀባይቢ